እንዴት ናችሁ ተማሪዎች? ደህና ናችሁ? ዛሬ በተለየ መንገድ ቀርቤያለሁ። እንደምታውቁት ከዚህ በፊት በእንግሊዝኛ ነበረ ዲስከስ ስናደርግ የነበርነው። ዛሬ ግን በአማርኛ ዲስከስ ለማድረግ ፈልጌ ነው የመጣሁት እና ከዚህ በፊት በእንግሊዝኛ ሲቀርብ የነበረው እንግዲህ በዩኒት 4 ላይ ስለ ሂሳብ መግለጫ ማዘጋጀት ነበረ። ከዚህ ከሂሳብ መግለጫ ማዘጋጀት ጋር በተያያዘ ወሳኝ ጉዳይ አለ። እሱም አጀስቲንግ ኢንትሪ ተብሎ እዛ ተቀምጧል። ይህ አጀስቲንግ ኢንትሪ በእንግሊዝኛ ብቻ ስትረዱ ላይገባችሁ ስለሚችል የግድ በአማርኛ በይበልጥ እንድትረዱት ስለፈለኩ በአማርኛ የዛሬን ቪዲዮ ሊዘጋጅ ወድጃለሁ። ስለዚህ በደንብ ተከታተሉት። ርዕሱ አጀስቲንግ ኢንትሪስ ይላል። አጀስቲንግ ኢንትሪ እንግዲህ በሂሳብ መግለጫ በምናዘጋጅበት ወቅት በእንግሊዝኛ ፋይናንሻል ስቴትመንት የተባለውን በምናዘጋጅበት ወቅት ቀደም ብለን ልናዘጋጀው ወይም ልንለየውና ልናውቀው ልናስተካክለው የሚገባ ኢንትሪ ነው። ይሄ አጀስቲንግ ኢንትሪ ብለን የምንጠራው። ይህ አጀስቲንግ ኢንትሪ ካልተሰራ ወይም ካልተዘጋጀ እና ካልተመዘገበ እንዲሁም ደግሞ ፖስት ካልተደረገ ወደ እያንዳንዱ ሂሳብ ፋይናንሻል ስቴትመንቱ ወይም ይሄ ሂሳብ መግለጫ ብለን የምንላቸው ትክክለኛ ሊባሉ አይችሉም። ስለዚህ ፋይናንሻል ስቴትመንቱን ሂሳብ መግለጫውን ከማዘጋጀታችን በፊት ይሄ አጀስቲንግ ኢንትሪውን ማዘጋጀትና ማስተካከል ይገባናል ማለት ነው። ከዛ በኋላ አጀስትድ ትሪያል ባላንስ የሚባለው ይመጣል። ከዚህ ከአጀስትድ ትሪያል ባላንስ ነው ፋይናንሻል ስቴትመንት የተባሉት እነዚህ የሂሳብ መግለጫዎች የሚዘጋጁት። ስለዚህ በዚህ በአጀስቲንግ ኢንትሪ ውስጥ መሰረታዊ ጉዳዮች አንደኛው ታይሚንግ ኢሹስ የተባለው ወይም የጊዜ ጉዳይ ነው። ሌላኛው ደግሞ ዘ ቤዚክስ ኦፍ አጀስቲንግ ኢንትሪስ የተባለ ወይም ደግሞ ይሄ የማስተካከያ ሂሳቡ መሰረታዊ ነገር ወይም መሰረታዊ ጉዳይ የተባሉት አሉት። ሶስተኛው ዘ አጀስትድ ትሪያል ባላንስ ኤንድ ፋይናንሻል ስቴትመንት ወይም ደግሞ የተስተካከለ ሂሳብና የፋይናንስ መግለጫ ተብሎ ሶስት ቁልፍ ጉዳዮች አሉት ማለት ነው። ስለዚህ እነዚህ ሶስቱን ቁልፍ ጉዳዮችን አጠር ባለ መልክ ለማየት እሞክራለሁ። አንደኛው የጊዜ ጉዳይ ወይም ደግሞ ታይሚንግ ኢሹ የተባለው ነው እና በዚህ ውስጥ ምን ነገሮች አሉ? ፊዚካል እንደ ካላንደር ይር የተባለ አለ። ይሄ ፊዚካል እንደ ካላንደር ይር የተባለው የጊዜ ጉዳይ የሚይዛቸው ነገሮች ምንድን ናቸው? የሂሳብ አመቱንና የመቁጠሪያ አመት ተብሎ ሁለት የተለያዩ ነገሮች አሉ። ስለዚህ ሂሳብ አመቱንና መቁጠሪያ አመቱን ለይቶ ማወቅ ያስፈልጋል ማለት ነው። ሂሳብ አመት የምንለው ወይም ደግሞ አካውንቲንግ ፒሪየድ ብለን የምንጠራው በውጭ ሀገር ኮንቴክስት ከተመለከት ነው አንድ ናቸው። እነሱ ካላንደር ይር እና አካውንቲንግ ይሩ አንድ ነው። ግን በእኛ በኢትዮጵያ ኮንቴክስት ስንመለከት የተለያዩ ናቸው። አካውንቲንግ ይር ብለን የምንለው በኢትዮጵያ ኮንቴክስት ስንመለከት ሐምሌ 1 ይጀምርና ሰኔ 30 ላይ ይጠናቀቃል። ይሄ አንድ አካውንቲንግ ይር ተብሎ ይጠራል ማለት ነው። ወይም ደግሞ ዋን አካውንቲንግ ይር። ይህ አካውንቲንግ ይር በሌላ መጠሪያ ስም አለው። ፊዚካል ይር ተብሎ ይጠራል፣ በጀት ይር ተብሎ ይጠራል። ስለዚህ ሰው ለዋውጦ ስሙን ሊጠቀምበት ይችላል ማለት ነው። ሶስቱም ግን አንድ ናቸው። ሌላኛው ከዚህ በተለየ የመቁጠሪያ አመት የምንለው አለ ወይም ደግሞ ካላንደር ይር ብለን የምንጠራው ማለት ነው። ይህ ካላንደር ይር የምንለው በእኛ ኮንቴክስት ስንመለከት ከመስከረም 1 ይጀምርና በጳጉሜ መጨረሻ ቀን ይጠናቀቃል ማለት ነው። መስከረም 1 ሁል ጊዜ በእኛ ሀገር የአመቱ መጀመሪያ ተብሎ ይጠራልና ይሄ ካላንደር ይር ተብሎ ይጠራልና ስለዚህ ካላንደር ይርና አካውንቲንግ ይር ወይም ደግሞ አካውንቲንግ ፒሪየድ ብለን የምንጠራው የተለያዩ ነገሮች ስለሆኑ ይሄ በጊዜ ጉዳይ ላይ ልናውቀው የሚገባ ነው። ምክንያቱም ይሄ እነዚህ ከማስተካከያ ሂሳብ ወይም ከአጀስቲንግ ኢንትሪስ ከተባለው ጋር በደንብ የተያዙ ጉዳዮች ናቸው። ሁለተኛው በዚህ ጉዳይ ላይ ማወቅ የሚገባው የጥሬ ገንዘብ መሰረት ያደረገ ሂሳብ እንቅስቃሴንና ክስተትን ብቻ መሰረት ያደረገ ሂሳብ እንቅስቃሴ አሉ። በእንግሊዝኛው ይሄ ደግሞ ካሽ ቤዚስ ኦፍ አካውንቲንግ እና አክሩዋል ቤዚስ ኦፍ አካውንቲንግ ተብሎ ይጠራል ማለት ነው።
ስለዚህ ካሽ ቤዝስ አካውንቲንግ ማለት ጥሬ ገንዘብን መሰረት ያደረገ ሂሳብ እንቅስቃሴ ማለት ነው እና ይሄንን ብዙውን ጊዜ ትናንሽ የቢዝነስ ተቋማቶች ናቸው የሚጠቀሙት። ምክንያቱም ለነሱ ብዙ ተሰብሳቢና ብዙ ተከፋይ ሂሳብ ስለሌላቸው ይህንን ይጠቀማሉ። የሚፈቀደውም ደግሞ በጀነራሊ አክሰፕትድ አካውንቲንግ ፕሪንሲፕል አማካኝነት ከሆነ የሚፈቀደው ለነሱ ለትናንሽ ቢዝነስ ኢንተርፕራይዞች ብቻ ነው ይሄ። ነገር ግን ለትላልቆቹ ቢዝነስ ኢንተርፕራይዞች መጠቀም የሚገባቸው ካሽ ቤዝስ ኦፍ አካውንቲንግ ሳይሆን አክሩዋል ቤዝስ ኦፍ አካውንቲንግ ነው። ይህ አክሩዋል ቤዝስ ኦፍ አካውንቲንግ ማለት ክስተትን ብቻ መሰረት ያደረገ የሂሳብ እንቅስቃሴ ተብሎ ይጠራል ማለት ነው። ምክንያቱም በዚህ በአክሩዋል ቤዝስ ኦፍ አካውንቲንግ አጠቃላይ የቢዝነስ አፈጻጸምን የስራ አፈጻጸምን የበለጠ ሜዥር ወይም ደግሞ ፐርፎርማንሳቸውን ወይም አፈጻጸማቸውን በትክክል ሊያሳይ ወይም ሊገልጽ የሚችል ሜተድ ስለሆነ ነው። ያኛው ግን ይሄ ካሽ ቤዝስ ኦፍ አካውንቲንግ በትክክል ሊገልጽ አይችልም። ምክንያቱም ጥሬ ገንዘብን ብቻ መሰረት ያደረገ በመሆኑ ገንዘብን ስንከፍል ብቻ ወጪውን እንመዘግባለን፣ እንዲሁም ደግሞ ገንዘብን ስንቀበል ብቻ ገቢውን እንመዘግባለን ማለት ነው። ስለዚህ ገቢ እና ወጪ በዚህ በገንዘብ ጋር የተገደበ ይሆናል ማለት ነው። ገንዘብ ዝውውሩ ጋር የተገደበ ነው። ጥሬ ገንዘቡን ከከፈልን ብቻ ወጪውን እንመዘግባለን፣ እንዲሁም ደግሞ ጥሬ ገንዘቡን ከተቀበልን ብቻ ገቢውን እንመዘግባለን። ስለዚህ በዚህ የተገደበ ስለሚሆን ነው። ይሄ ደግሞ አጠቃላይ አፈጻጸምን በትክክል ሊያሳይ ወይም ሊገልጽ አይችልም ብሎ ነው ጀነራሊ አክሰፕትድ አካውንት ፕሪንሲፕልስ ውስጥ ትላልቅ ቢዝነስ ኢንተርፕራይዞች መጠቀም የሚገባቸው አክሩዋል ቤዝስ ኦፍ አካውንቲንግ የተባለው ለዚህ ነው። ምክንያቱም አክሩዋል ቤዝስ ኦፍ አካውንቲንግ ጥሬ ገንዘብን መሰረት እያደረገ አይደለም። ወጪውን መመዝገብ የሚቻለው ወጪው ገንዘብ ክፍያ ባይፈጸምም፣ ነገር ግን ወጪው መፈጠሩን ወይም መከሰቱ ከታወቀ መመዝገብ አለበት ይላል የአክሩዋል ቤዝስ ኦፍ አካውንቲንግ። ገቢውም ደግሞ ጥሬ ገንዘብን ከተቀበልን ብቻ ሳይሆን ወደፊት ገንዘቡን ልንቀበል እንችላለን፣ ነገር ግን አሁን ገቢ የተፈጠረበት ሁኔታ ካለ መመዝገብ አለበት ይላል። ስለዚህ ይሄ አጠቃላይ የስራ እንቅስቃሴን አጠቃላይ የፋይናንሻል ሪፖርቱ እንግዲህ የቢዝነሱ አፈጻጸምን በይበልጥ ይገልጻል ተብሎ ስለታመነ ነው። ስለዚህ እነዚህን ሁለተኛው ነጥብ ነውና ይሄን በዚህ በታይሚንግ ኢሹ ውስጥ ማወቅ ያስፈልጋል። ምክንያቱም ከአጀስቲንግ ኢንትሪ ጋር የተያዘ በመሆኑ ነው። ስለዚህ ይሄንን ደግሞ ሶስተኛ ምንድነው ሪካርዲንግ ሬቨኑስ ኤንድ ኤክስፔንስ፣ እነዚህን እንዴት እንደምንመዘገብ አመዘጋገባቸውን ማለት ነው። አመዘጋገባቸውን ልናውቅ ይገባል ማለት ነው። ሁለተኛው ነጥብ ከዚህ በአጀስቲንግ ኢንትሪ ውስጥ ለንሳ የሚገባው ቤዚክስ ኦፍ አካውንቲንግ ኢንትሪስ የተባሉት ናቸው። ማለት የሂሳብ ማስተካከያ መሰረታዊ ጉዳዮች ምን ምን ናቸው የሚል ነው። መሰረታዊ ጉዳዮች ብለን የምንላቸው በዚህ ውስጥ አንደኛ የማስተካከያ ሂሳብ አይነቶች አሉበት። የማስተካከያ ሂሳብ አይነቶች ወይም ታይፕስ ኦፍ አጀስቲንግ ኢንትሪስ የተባሉት የሂሳብ ማስተካከያ አይነቶቹ ወይም በእንግሊዝኛው ታይፕስ ኦፍ አጀስቲንግ ኢንትሪስ የተባሉት ሁለት ናቸው። አንደኛው ዲፈራልስ ይባላል፣ ሌላኛው ደግሞ አክሩዋልስ ይባላል ማለት ነው። ዲፈራልስ እንግዲህ በአማርኛው ትክክለኛ መጠሪያ እኔ ባላገኝም እንዲሁ ለማስረዳት ያክል ዲፈራልስ ማለት ምን ማለት ነው? በዲፈራል ውስጥ በነገራችን ላይ ሁለት ደግሞ ሌሎች እንትኖች አሉ፣ ብራንቾች አሉት። አንዱ ፕሪፔይመንት ሲሆን ሌላኛው ደግሞ አንኤርንድ ኤርንበርስ ተብሎ ሁለቱ ናቸው። እነዚህ ሁለቱ ፕሪፔይመንትስ ወይም ደግሞ ፕሪፔይድ ኤክስፐንስስ ተብሎ የሚጠሩት እና አንኤርንድ ኤርንበርስ የተባሉት እነዚህ ሁለቱ በዲፈራልስ ውስጥ የሚካተቱ ናቸው። ምን ማለት ነው? ይሄ ማለት ወጪውን ቅድሚያ መክፈል ማለት ነው። ወጪዎችን ቅድሚያ መክፈል ሳንጠቀምበት ሳንገለገልበት ወደፊት ልንጠቀምና ልንገለገል ያለነው ነገር ቀደም ብለን ወጪው ከከፈልን ዛት ኢዝ ፕሪፔይድ ኤክስፔንስ ወይም ፕሪፔይመንት ኤክስፔንስ ተብሎ ይጠራልና ይሄ በዲፈራል ውስጥ ይካተታል። ሌላኛው በዚህ ብራንች ዲፈራል ውስጥ አንኤርንድ ሬቨኑ የምንለው ነው። ይህ አንኤርንድ ሬቨኑ የምንለው ደግሞ የሱ ተቃራኒ ማለት ነው። የዚህ የፕሪፔይመንት ተቃራኒ ማለት ነው። ፕሪፔይመንት ማለት ለአንድ ግለሰብ ወይም ለአንድ ቢዝነስ ኢንተርፕራይዝ ጥቅሙን ሳያገኝ ወይም አገልግሎትን ሳያገኝ ቅድሚያ ከከፈለ ያ የሱን የተቀበለ ቢዝነስ ኢንተርፕራይዝ ደግሞ ለሱ ይሄ አንኤርንድ ሬቨኑ ተብሎ ይጠራል ማለት ነው። የሱ ተቃራኒ ማለት ነው። አንኤርንድ ሬቨኑ ማለት ለምሳሌ እኔ ከከፈልኩኝ ከኔ የተቀበለ ሰው ደግሞ
ለሱ እኔ የከፈልኩት ክፍያ አንኤርንድ ሬቨኒው ወይም ደግሞ ዕዳ ነገር ነው ማለት ነው ለሱ። ምክንያቱም ገና ሰርቪስ አልሰጠም፣ እኔ መጠቀም የሚገባው ነገር አልተጠቀምኩም። ነገር ግን ቅድሚያ ክፍያ ለሱ ከፍያለሁ። ስለዚህ ከኔ የተቀበለው ገንዘብ ለሱ ዕዳ ነው ማለት ነው። ያ ዕዳ በእንግሊዝኛው በዚህ በአካውንቲንግ ወርድ ላይ ሲጠራ አንኤርንድ ሬቨኒው ተብሎ ይጠራል ማለት ነው። እነዚህ ዲፈራልስ የሚካተቱ ናቸው። የማስተካከያ ሂሳብ አይነቶች ውስጥ አንዱ ነው። ሁለተኛው ማስተካከያ ሂሳብ አይነት የምንለው ደግሞ አክሩዋልስ ተብሎ የሚጠሩ ናቸው። አክሩዋልስ የምንላቸው በዚህም ደግሞ ሁለት ብራንች አለው። እሱም አክሩድ ሬቨኒው እና አክሩድ ኤክስፔንስስ ብለን ለሁለት እንከፍላለን ማለት ነው። ይሄ አክሩድ ሬቨኒው የምንለው ምን ማለት ነው? ኦልሬዲ ገቢ ተፈጥሯል፣ ተከስቷል። ነገር ግን ገንዘቡን አልተረከብኩም፣ አልተቀበልኩም የሚለው የሚወክል ነው። ይሄ አክሩድ ሬቨኒው ማለት ገቢው ተፈጥሯል፣ ተከስቷል፣ ነገር ግን ገና አልተቀበልኩም፣ ገንዘቡን አልተቀበልኩም የሚለውን ለመወከል አክሩድ ሬቨኒው እንላለን። የእሱ ተቃራኒ ደግሞ አክሩድ ኤክስፔንስ ማለት ነው። ወጪው ለሚከፍል ሰው እንግዲህ ኦልሬዲ ወጪው ተከስቷል፣ ተፈጥሯል፣ ነገር ግን ክፍያ አልተፈጸመም ገና ነው ማለት ነው። ይሄ አክሩድ ኤክስፔንስ ማለት። ስለዚህ አክሩድ ሬቨኒው እና አክሩድ ኤክስፔንስስ የአክሩዋልስ ብራንች ናቸው እና በጠቅላላ 4 ናቸው። ታይፕስ ኦፍ አጀስቲንግ ኢንትሪስ የተባሉት 4 ናቸው ማለት ነው። ስለዚህ ይሄን ጉዳይ በደንብ ልናውቀው ይገባል። ዋናዎቹ እንግዲህ እነዚህ ሁለቱ ብራንች ለአንዱ 2 አለው፣ ለአንዱ 2 አለው፣ ጠቅላላ 4 ናቸው ማለት ነው። ምን ናቸው? ዲፈራልስ ውስጥ ፕሪፔይድ ኤክስፔንስስ ወይም ፕሪፔይመንትስ አሉ። እንዲሁም ደግሞ አንኤርንድ ሬቨኒውስ አሉ። በአክሩዋልስ ደግሞ አክሩድ ሬቨኒው አለ፣ አክሩድ ኤክስፔንስስ አለ። 4 ናቸው። ለነዚህ ለአራቱም ምሳሌዎች አሉ እና እነዚህ ምሳሌዎችን በይበልጥ ለመረዳት ከፈለጋችሁ ምክንያቱም ይሄ ኤግዛምፕል ሰጥቶ ለእያንዳንዳቸው ኤግዛምፕል በመስጠት ሊገለጽ የሚገባ ስለሆነ ያለበለዚያ ግን በደንብ ግልጽ ሊሆን አይችልም ፕራክቲስ ለማድረግ ማለት ነው። አሁንም አሳስባችኋለሁ። በቱቶሪያል ክላስ የተዘጋጀ እንትን አለ፣ ሮብና አርብ የተዘጋጀ አለ። ስትቀርቡና ሌላ የሚመች ቀን መቀየር ከእናንተ ጋር በጋራ ተነጋግረን ይቻላልና እንድትመጡ ጋብዛችኋለሁ። ኤክሰርሳይሶችን በዚህ አራት አይነት ኤክሰርሳይዝ አሳያችኋለሁ፣ ትሰራላችሁ። ስለዚህ እንድትመጡ እጋብዛችኋለሁ፣ እንዳትቀሩ ትላለሁ። ያ ካልሆነ ግን የበለጠ ይሄን ነገር በደንብ ልትረዱት አትችሉም። ለመረዳትና ወደፊት ጥሩ አካውንታንት ለመሆን የሚፈልግ ተማሪ ካለ ይሄንን ለማወቅ ለመረዳት ጥረት ማድረግ ያስፈልጋል። እንድትመጡ ጋብዛችኋለሁ። አመሰግናለሁ።